ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ላይክ በማድረግ ጀምሩ። ይሄንን ጉድ ስሙ። ጉድ እኮ ስሙ። እኔ ካነበብኩት መጽሐፍ በእመቤታችን ታምር በተባለው መጽሐፍ ላይ አንድ ሙስሊም ነበረ እና ሙስሊሙ በግ ጠባቂ ነው። በግ ሲጠብቅ ጫካ ለጫካ ሲጠብቅ ቤተክርስቲያን ገቡበት በጎቹ እና ገብቶ እንዳያወጣ ሊረክስ ሆነ። እሱ ራሱ እዚያ የክርስቲያን መስጊድ ገብቶ እንዳያወጣ በቃ ሊረክስ ሆነና ፈራ። በጎቹ ደግሞ አልወጣለታል እና ድንጋይ እየወረወረ ሊያስወጣ ሞከረና ድንጋይ ሲወረውር የወረወራት አንዲት ድንጋይ ከህንፃው ሄዳ ተቀረቀረች እና ይሄ ሙስሊም ከጊዜ በኋላ ሞተ። አንተ ሙስሊም ነህ አታምንም፣ አህዛብ ነህ፣ ተፈርዶብሃል ብሎ ጌታችን ሲፈርድበት እመቤታችን ደረሰችና ልጄ ሆይ ቤተክርስቲያኔን ሰርቷልና ማርልኝ አለችው። እንዴ የት ነው የሰራ ሲባል እንዴ መላእክት ላክና ሂደው ይዩና ይመስክሩ ሰርቷል ቤተክርስቲያኔን አለች። በኋላ ስታብራራ በግ ሊያባረር የወረወረው ድንጋይ እዚያ ከህንፃው ስለተቀረቀረ በቃ ሰርቷልኛል አለች። ሞገተች፣ አሸነፈችው። በቃ ልክ ነሽ አለ። ያ ሙስሊም ያመነ የተጠመቀ ይድናል የሚለው ተሽሮ በእነ ድንግል ማርያም አማላጅነት እንደዚህ ደህንነት ይገኛልና ሁሉን አጫሰሩ። አብደላ ዳነ እያሉኝ ነው። አብደላ ዳነ እያሉኝ ነው። እንግዲህ ድንጋይ ወርውሮ እንትን ካለ ይድናል። ችግር አለ። ቃሉን ለማጣመም ያላቸው ፍላጎት በጣም ትልቅ ቢሆንም የሚያጣምሙበት መንገድ በጣም ያስቃል። ለማጣመም ከሞከራችሁ አይቀር ለምን ዳና አድርጋችሁ በሚመስል ነገር አታረጉ? ኧረ ወሳም ወልድ ያመነ የተጠመቀ እውነትም ኤክስ የለም። ድንጋይ ወረወረው ለከጴንጤዎች ላይ የሚወረውሩት ለመጽደቅ ነው፣ ለመግባት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እንሰማለን ግን አንፈርድም። ስሙ እና በቤተ ክርስቲያን የሚቀልዱ ሰዎች አሉ። ስለዚህ ሙስሊሞች ድንጋይ መወርወር ብቻ ነው ቤተክርስቲያን ውስጥ የሚጠበቅባቸው ለመዳን። ሁላችንም ይሄን እናደርጋለን ማለት ነው። እና በነገራችን ላይ እኔ እኮ በቤተክርስቲያኒቱ አስተምሮ መሰረት እኔ የዳንሁ ነኝ። አሁን ቤተክርስቲያኒቱ ሲኖዶሱ አወገዝኩ ቢል ቤተክርስቲያኒቱ ቢያባረረኝም እኔ የዳንሁ መሆኔን በራሷ መጽሐፍ ሞግታታለሁ። ደብረ ሊባኖስ እኮ ለመንግስተ ሰማያት የማይበቃ አይረግጥም፣ ቦታውን አይረግጥም ተብሏል። ለመንግስተ ሰማያት የማይበቃ ቦታውን አይረግጥም። እኔ 2 3 ገብቼበታለሁ። እና ወይ ገድለ ተክለ ሃይማኖትን ያቃጥሉ ወይ እኔን እንግዲህ ወደዱን ጠሉም ወይ በዚህኛው በኩል ድኛለሁ ወይ በእነሱ በኩል ድኛለሁ። ከሁለቱ አንዱ አያመልጠኝም። እና እንዲህ አይነት ድራማ ይሰራል፣ እንዲህ አይነት ቀልድ ይቀለዳል። ይሄ በእውነት ነው የምላችሁ። በቤተክርስቲያን የሚቀልዱ የሚያሾፉ ሰዎች ግን እግዚአብሔርን ቢፈሩ፣ እግዚአብሔርን ባይዳፈሩ፣ ክርስቶስ በሞተለት ህዝብ ባይቀልዱ ጥሩ ነው። ሰይጣን የሚዋጋው ይበቀዋል። የሰይጣን ውጊያ ይበቀዋል። ስጋና ደም ቢያቆም እግዚአብሔርን ቢፈራ። ከሁለት ባንዱ አምልጠናል። ደስ የሚል ቆንጆዬ ተረት ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ከእንደዚህ አይነት መንገድም ያወጣል፣ ወደ እውነተኛ መንገድ ያመጣል። ቅዱሱን ቃል ገልጣችሁ አንብቡ። ይሄንን ተረት እያመናችሁ ወደ ሲኦል እንዳትሄዱ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ይንንም የተክልዬ ስም ያድናል። አይ ስማ ተክልዬ ይወለ ገድላቸውን አንብብ፣ ቁጭ ብለህ አንብብ። አጣመ ለመረዳት አንብብ። የመጽሐፍ ቅዱሳዊ ነው እሱ ራሱ የመጽሐፍ ቅዱሳዊ ነው። ግን ለጣረፍ እንደጣርከው የተክልዬ አንብቤዋለሁ። እሱም የመጽሐፍ ቅዱሳዊ ነው። ሁሉንም ነው ያነበብኩት። ቆይ አንዴ ስማ። የተክልዬ ስም ያድናል። የተክልዬ ስም ያድናል። የተክልዬ ስም ያድናል ወይ? ቃልዬ አንብብ። እንደሚያድንና እንደማያድን ያኔ ታየዋለህ። የተክልዬ ስም ያድናል ወይ? የጻድቅ ሰው ጸሎት የጻድቅ ያድናል። በጣም ነው እንደ ዘማሪ ሆንከው። በስመ አብ ወልድ መልስ አላት። ደስ አይልም? ያድናል ወይ? አንብብ አምልጥ እንደማለት እኮ ነው። ለማምለጥ ይሞክራል። ተው እንጂ ያድናል ወይ? አያድንም? መልስ አለ ወይ? እጥፍላል ወደ ሌላ። ለምን በአደባባይ እያፈርክ መልስ የሌለውን ነገር ተሸክመ ለምን ትቸገራለህ? መልስ ካለ ይዘህ መምጣት ነው። ያድናል ወይም አያድንም? ግን እንደዚህ ለመመለስ እንኳን የማትችለውን ነገር ተቀብለ መከራከር ግን አይከብድም? ጉድ ነው። ስሙ ብቻ
የተክልዬ ስም ያድናል? አይ ስማ ተክልዬ ይኸውልህ ገድላቸውን አንብብ፣ ቁጭ ብለህ አንብብ። አጣመ ለመረዳት አንብቤው መጽሐፍ ቅዱሳዊ ነው እሱ ራሱ የመጽሐፍ ቅዱሳዊ ነው። ግን እንደጣርከው የተክልዬ አንብቤዋለሁ፣ እሱም የመጽሐፍ ቅዱሳዊ ነው። ሁሉንም ነው ያነበብኩት። ቆይ አንዴ ስማ። የተክልዬ ስም ያድናል? የተክልዬ ስም ያድናል? የተክልዬ ስም ያድናል ወይ? ቃልዬ አንብብ፣ እንደሚያድንና እንደማያድን ያኔ ታየዋለህ። የተክልዬ ስም ያድናል ወይ? የጻድቅ ሰው ጸሎት የጻድቅ ኧረ እባክህ ያድናል። ገና ይኸውልህ እስኪነስር ድረስ ነው የምነግርህ። የተክልዬ ስም ያድናል ወይ? ጥያቄውን ለምን አትመልስም? ተክለ ሃይማኖት ጻድቅ ያድናል ከመውደቅ በጌታ በኢየሱስ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ እኔ ስቀኝለት ስንዘምር በደስታ ኧረ በጌታ ስም ኧረ እባክህ ሬሴ ፈታ ተክለ ሃይማኖት ጻድቅ ስም ያድናል ከመውደቅ። ኧረ የፍጡር ስም አያድንም እንዴ? ይህ መጽሐፍ ቅዱሳዊ ነው? ክህደት ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለምና ተብሎ ተጽፏል። ይኮን ቀጥታ መጽሐፍ ቅዱስን መቃወም እኮ በእግዚአብሔር ቃል ላይ ማመጽ። መዳን በሌላ የለም የተባለውን አምጥቶ ለፍጡር ቁጭ አድርጎ ይዘምራል። ትውልድን እንዲህ ባዶ አድርጎ ማስቀመጥ ይቻላል። ተረት አንባቢ ትውልድ ከሆነ ማለት ነው። ያድናል ወይ አያድንም ማለት የለም። ከዛ ፍጥሩን አምጥቶ ከኢየሱስ ጋር እኩል አድርጎ ያድናል። እንዴት? መዳን በክርስቶስ ነው በሌላ የለም ተብሏል። መጽሐፍ ቅዱስን መቃወም፣ በመጽሐፍ ቅዱስ ላይ ሌላ አምጥቶ መደረብ አመጽ እኮ ነው። ከኢየሱስ ውጭ አዳኝ የለም። ሊመር ይችላል፣ እንደምንም አድርገው ዋጥ። መድኃኒት ነው፣ ሕይወት ነው ኢየሱስ። ሰው እንዴት ወደ ሞት እየሄደ በኮንፊደንስ ይናገራል? ተመለስና ናግባ ወደ ሕይወት። ኢየሱስ ብቻ ነው መንገድ፣ ሌላው በሙሉ ቀጥታ ወደ ገደል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። እንግዲህ ምን ይደረግ? ሕይወት እሱ ነው፣ ተረት ግን ገዳይ ነው። ኑ ወደ ኢየሱስ። ስሙ ይንንም ሰላም ነሽ? ደህና ነኝ። እንዴት ነህ? ቻይናው አይችልም እንዴ አማርኛ? አይችልም። ጌታ ኢየሱስ እንደሚወድሽ ግን ሰምተሻል ማሪ? ሜቢ ካልሰማሽ ማንንም አይወዳለ። ኦኬ፣ ስለ ክርስቶስ ኢየሱስ ሰምተሽ ታውቂያለሽ? ታቲ ለምን አልሰማም? ስለ ድንግል ማርያም ሰምቼ አውቃለሁ። ስለ ሁሉም አውቃለሁ። እስካት ምን ሰማሽ ስለ ኢየሱስ ክርስቶስ? ታቲ የኔ ቆንጆ ለማዳኑ ስለ ሁሉም ከምን አዳነሽ? ታቲዬ እስካት አሁን ለምን ጌማትጮተ? መጽሐፍ ቅዱስ ላይ እኮ ኢየሱስ ጌታ እንደሆነ በልብሽ አምነሽ በአፍሽ መስክሪ ይላል። በሰው ፊት ደግሞ ለማያፍርብኝ በአባቴ ፊት አላፍርበትም ስለሚል ሜቢ ሀሳብሽን መግለጽ ከቻልሽ ብዬ ነው። በዚህ ውድ ላይ አመቻችተን ማለት ነው። ታትዬ የኔ እናት እስካት ጌምንጮት ጌም ብለኛ እንዲያስገባው ኢየሱስ ክርስቶስ እኮ ህይወት ነው። ብትሞቺ እስኮሽ ሳናው እኔ እኮ በዚሁ አጋጣሚ እኮ እናወራበት ብዬ እኮ ነው። ምክንያቱም ስለ ልጁ ክርስቶስ ኢየሱስ ማወቅ የዘላለም ህይወት እንደሚያሰጥ ይተባል። ልጁ ያለው ህይወት አለው፣ ልጁ የሌለው ደግሞ ህይወት የለውም ስለሚል በመጠኑ እንድናወራ ብዬ። ስለ ድንግል ማርያም ልንገርህ ወይስ ታውቃለህ? ስለ ድንግል ማርያም ስለምታውቂ ታትዬ እሺ፣ ስለ ኢየሱስ ንገሪኛ። አንተ ማወቅ የምትፈልገው ስለ ኢየሱስ ብቻ ስለሆነ እኔ ደግሞ ስለ ድንግል ማርያም ኢየሱስ ክርስቶስ እንዳዳነኝ ያውቃለሁ ስላልሽ ከምን እንደዳንሽ እኮ እንድትነግሪኝ እኮ ነው። በዛው ሳታስወጪኝ ፍቅር ታቲ ስህተት እንዳትሰሪ አስወጥተሽ ታቲ አንዳንዴ እንዲያስባሉ ምን በድሎ ይሁን ኢየሱስ ምን አጥፍቶ ይሁን ለእናንተ ብሎ መሰቀል ዋጋ መክፈል ይህን ያህል እንደ ጥፋት ይታያል? ኢየሱስን ከመስማት ማብረር። ስለ ፍጡር ስለ ሰው ብናወራ ደስ ይላቸዋል። ኢየሱስ ምን አጠፋ? እንዲህ ህይወቱን ሰጠ፣ የመዳን መንገድ ሆነ። ምንድነው ከኢየሱስ ጋር ያላችሁ እንትን? በጌታ በኢየሱስ ስም ሰው የማምለክ ሱስ በኢየሱስ ስም የተነሳ ይሁን። ኢየሱስ ግን ብቻውን ያድናል። እንግዲህ ሌላ ምርጫ አጥተን አንተካም። ብንችል ኖሮማ አስገብተናል እኮ ቆየ። በኢየሱስ ቦታ አጥተን የሆነ ሰው የሆነ ቅዱስ አድነን ቁጭ። ነገር ግን በኢየሱስ እንጂ በማንም መንገድ የለም። ትርፉ ድካም ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው ይንንም አምልክ ይዞ ሜላቸው የኛን ድምጽ መስማት አይችልም። ሲጀመር ገብርኤል ከኛ ጋር ምንም የሚገናኝበት መንገድ የለውም። ሲላክ ነው የሚመጣው።
ስለዚህ ሚካኤል የለም እንደዚህ እኛ ሀገር ውስጥ ታሪኩ ራሱ ብዙ ነው። ታሪኩ እነዚህ አሁን ጻድቃን ናቸው ምናምን ናቸው ተብሎ ታሪካቸው አንዳንዶቹ ታሪክ በጣም ነው። አሁን ተክለ ሃይማኖት በተቅማጥ የሞቱት እና እዛ ገዳም ሄዶ በተቅማጥ በሽታ የሞተ ሰው መንግስተ ሰማያት ይገባል። እንደዚህ አይነት እኮ ታሪክ ነው ያለው። ኧረ እንደዚህ የሚባል ነገር የለም። የሰማይና የምድር ፈጣሪ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞት ሆኖ ያስታረቀን መንገድ ጌታም እንደዛ ነው ያለው። እውነትም ሕይወት መንገድ ምን ነኝ በእኔ በኩል ነው ያለው። ወደ ማንም ወደ እናቱ ያሳይ ወደ እናቱ ማርያም የተሰጣትን ተልእኮ በተገቢ ሁኔታ አጠናቃለች። መጸነስ፣ መውለድ፣ አሳድጋለሁ ነገር ማብቃት የሷ ስራ ነው በተገቢ ሁኔታ። እሷም እሱን ስሙት ነው ያለችው። ሰው ሁሉ ሊሰማው የሚገባው ኢየሱስን ነው። መጽሐፍ ቅዱስ ላይ ኢየሱስ ነው የሚለው ኢየሱስ ነው። በሰዎችና በእግዚአብሔር መካከል ያለው መካከለኛ ኢየሱስ ብቻ ነው፣ ሌላ የለም። በምንም አይነት ስራ በማብላት በመጠጣት ድሃ በመርዳት በሆነ አሁን አንዳንድ ነገሮች ነው ያለው። አንዳንድ ነገሮችን ቴሌቪዥን ላይ ታያለሽ። እንደው ለነፍሴ ይሆነኛል። ለነፍስ የሚባል ነገር የለም። እዚህ ምድር ላይ መልካም ነገር ሊሰራ ይችላል ሰው ሃይማኖት ሳይኖረው እግዚአብሔርም ሳይኖረው ለሰራው መልካም ስራ ብድራትን ይከፍለዋል እግዚአብሔር። እዚህ ስጡ ይሰጣቸዋል የሚለው ማለት ነው። አሁን እኛም ግብ ባለፈው ወልዲያ መጣቸዋል። ያ ሁሉ ገንዘብ ወጥቶ የነዛን ሰዎች ቀላል ነገር አይደለም። ያኛ ለጽድቅ ያደረግነው አይደለም። እናንተ የመጣችሁ ጊዜ ለጽድቅ አይደለም እኮ ስለጸደቅን ነው ያን ያደረግነው። በሰጠን ቁጥር መርሁ ሰውየው እንትን ሃይማኖት ነው እንትን ሃይማኖት ነው እንትን ሃይማኖት አይደለም። መጽሐፍ ቅዱስ ስጡ ይሰጣቸዋል ለሚል ይሰጣል። መንግስተ ሰማያት ለመግባት የእግዚአብሔር ልጅ ሆኖ በምድር ላይ ለመመላለስ ግን ክርስቶስ ኢየሱስ ብቻ ነው። አለ ክርስቶስ ኢየሱስ እረፍት የለም። ይህንን መስማት እንደ ዳገት የሚታያቸው ሰዎች አሉ። ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ለሰው በመስጠት ደሃን በመርዳት በማብላት ቀያሸውደ ምናምን ሊገባ አይቻልም። በኢየሱስ በኩል በተሰቀለው በኢየሱስ በኩል ኢየሱስን ይዘን መዳን በሱ ነው። በቃ በሌላ የለም። በምግብ የለም። ደሃን በመርዳት የለም። መዳን በኢየሱስ በኩል ብቻ። በመልአክ በኩል በቅዱሳን እንዲሸዋውድ አትገባም። በቃ በኢየሱስ በኩል መንገድ ነኝ ብሏል። ሌላ በጓሮ በኩል አትሞክር። ኢየሱስ ብቻውን ያድናል። ይሄ ነው እውነታው። ይሄንን ቢመርም እንደምንም መዋጥ እኮ ነው። መድኃኒት ነው፣ ህይወት እሱ ነው። ከሱ ውጪ መንገድ የለም። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ህይወት ኢየሱስ ነው። ስሙ ይሁን። የእውነት እኮ ብዙዎቻችን አናውቀውም ኢየሱስን። የእውነት እኮ አልተነካካንም። ሕያው አምላክ፣ ሕያው ሰው፣ ፍጹም ሰው፣ ፍጹም አምላክ። ሰው ሆኖ መጣ። ሰው መስሎ አልመጣ። ይሄ እኮ ነው። ሰው ሆኖ ነው የመጣው ኢየሱስ። በልቶ ይበላል። አምላክ ይበላል አይበላ? ኢየሱስ በላ። ሰው ነው። አምላክ ይተኛል አይተኛ? ኢየሱስ ተኛ። ሰው ሆኖ አለ። ጎስት ነገር ሆኖ አልመጣ። ሰው እኔን ለማዳን እኔን ሆኖ ነው የመጣው። ከኃጢአት በስተቀረ እኔን ሆኖ ነው የመጣው። ወንድማችን ነው ኢየሱስ። እንዲያውም ደስ የሚለኝ አምላኬ መሬት ላይ መጥቶ ሰው እንዴት እንደሚኖር አሳይቶኝ ሄዷል። አምላኩ በሰማይ ብቻ ያለ ሳልሆንኛ አምላክ መጥቶ ሰው መሆን ምን ማለት እንደሆነ አሳይቶናል። ደክሞት ያውቃል። አዎ ተርቧል። አዎ ምንድን ነው? ሰው ነዋ። ይሄ ምኑን ያሳያል? ፍቅሩን ነዋ። ኢየሱስ ሁልጊዜ በወንጌላት ውስጥ ና ይላል፣ ከዛ ሂድ ይላል። ናና ሞቅ ይበልህ አይደለም፣ ና ወደ እኔ፣ ከዛ ሂድ። 12ቱን ኑ አላቸው። ከዛ ማቴዎስ 10 ላይ ስትደርሱ እነኚህን 12ቱን 100% እነኚህን 12ቱን ኢየሱስ ላካቸው። ከዛ 70 ሲደርሱ 70ዎቹን ኢየሱስ ላካቸው። ሐዋርያት ሥራ ምዕራፍ 1 ላይ ስትደርሱ 120 ደርሰው ነበር። 120ዎቹን ላካቸው። ምስክሮች ትሆናላችሁ ብሎ ያልተላከ ምዕመን የለም። እግዚአብሔር ከጠራችሁ ልኳችኋል፣ እንድትሄዱ ወንጌል እንድታሰፉ። የመላክን ስሜት እግዚአብሔር ይግጠምልን። ክብር ለኢየሱስ ይሁን። እጅግ ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም አንድ ተስፋ ነው ያለን፣ ወደ እርሱ ለሸሸን ለኛ አንድ ተስፋ ነው ያለን። ምንም መሄጃ ለሌለ ለኛ ወደ እርሱ ለሸሸን። ከማን ነው የሸሸው? ከዓለም፣ ከሰይጣን፣ ከሚጓጓ ላክብርህ ከሚልህ እኮ ነው የምትሸሸው። ከኢየሱስ ውጭ ክብር የለም። ሊሾምህ ከሚፈልገው እኮ ነው የምትሸሸው። ከመከራ ብቻ እኮ አይደለም። በጣም ሊያነግሱት ሲፈልጉ እኮ ነው ጥሏቸው የሚሄደው። ሊያከብሯቸው ሲሞክሩ እኮ ነው ትቷቸው የሚሄዱት። ክብርን መሬት ላይ ዲፋይን አናደርገውም። ክብር ሰማይ ነው የሚተረጎመው። ቆንጆ ጨርቅ መልበስና ጥሩ አይነት ቤት ውስጥ መኖር አይደለም ክብር። ክብር ከኢየሱስ ጋር መኖር ነው። በቃ ወደሱ ሸሽተናል። ለኛ ለሸሸን ተስፋ አለን።
መሬት ዋስትና ለሆነችው ሰው አይደለም ተስፋ፣ ለኛ ነው ተስፋ። ለሸሸን የለኝም ምንድነው ያለ ተስፋ? የምን ተስፋ? በእግዚአብሔር ዘንድ ለዘላለም በሰማይ ከሱ ጋር መኖር ለሸሸን ለኛ። አዎ የተስፋውን ቃል እግዚአብሔር በማኅተም ትመጣላችሁ ብሎናል። እንሄዳለን። ሌላ ተስፋ የለን። ዘግተ አንፈልግም። ፐርሰናሊ እኔ አልፈልግም። ኧረ እኔም አልፈልግም። ከኢየሱስ ውጪ ሌላ ክብር አልፈልግም በሉ እናንተ። እኔም አልፈልግም። ክብር ለኢየሱስ ይሁን። መሬት ላይ ምን ታረገዋለህ ብራዘር? አይዞ የሚል ሰውዬ ራሱ አይዞ የሚል ያስፈልገዋል። እስቲ አሜን በሏ። እግዚአብሔር ብቻ ነው መጠጊያ፣ እግዚአብሔር ብቻ ነው መሸሸጊያ፣ እግዚአብሔር ብቻ ነው የዘላለም ዋስትና። የማይናወጥ መንግስት ያለው እግዚአብሔር ብቻ ነው። ወደ እርሱ ለሸሸ ለኛ አዎ አንፈልግም። ሌላ ከኢየሱስ ውጪ አይመቸኝም፣ ደስ አይለኝም፣ አልፈልግም። ሕይወት አግኝቻለሁ፣ ሰላም አግኝቻለሁ። እንሄዳለን ወደሱ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ከዚህ ውጪ ሌላ ሕይወት የለም። አለቀ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሕይወት እሱ ነው። ዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየቶቻችሁን ጻፉ። ክብር ለኢየሱስ ይሁን። ቻው